በሌሎች ፊት በጣም ምርጥ መሆናችሁን ለማሳየት አትሞክሩም፣ አትጨነቁም። እውነቴን ነው የምነግራችሁ። ቢ ዮርሰልፍ ራሳችሁን ሁኑ። ራሳችሁን ሆናችሁ በራሳችሁ ዓለም ስትኖሩ ሰዎች ያንን ማየት ይችላሉ። ፌክ እንዳልሆነ ማወቅ ይችላል። ባይዘው አንድ ነገር ነገራችሁ። ማንም ሰው ፌክ የሆነን ነገርና እውነተኛ የሆነን ነገር ትንሽ የቆመው ካሰበ ማየት ይቻላል። በቴሌቪዥን ቀርበው በቴሌቪዥን ቀርበው ልክ ነው አሁን እያያችሁ ነው አይደለ? በቲቪ በዩቲዩብ በቴሌቪዥን ውስጥ የሚናገረው ሰውዬ ከልቡ ነው ወይስ አይደለም? የሚናገረውን ነገር ያምንበታል ወይስ አያምንበትም? የሚፈልገው ዝነኝነት ነው ወይስ የእውነት ሐሳብ ማሻገር ነው? በደንብ ያስታውቃል። በደንብ ልብ ብለህ ከሰማውና ካዳመጥከው። ሌላችሁ የፈለኩት ነገር ምን መሰለህ? በህይወት ውስጥ ለማንም ሰው ማንነታችሁን ጥሩ እንደሆነ እንዲያውቅላችሁ ለማድረግ አትድከሙ። እናንተ ማድረግ ያለባችሁ ምን መሰለህ? ኑረው፣ ሁነው፣ ማንነት ይሁን። ሰውየው ምን አለ መሰለህ? ሰተጂዱኒ ኢንሻአላሁ ሚነ ሳሊሒን፣ ወደፊት ሳሊሕ መሆኔን ታገኘኛለህ አለው። ሳሊሕ ሆኜ ያ ማለት የኔን ደግነት ለማወቅ የኔን ምርጥነት የኔን መልካምነት ለማወቅ አሁን በቂ አይደለም ጊዜው። በመኗኗር ነው የሚታወቀውና እንኗኗራታለን። ስንኗኗራት ያ ረብ ሚነ ሳሊሒን መሆኔን የዛኔ ታውቃለህ። ሰውየው በራሱ ሰልፍ ኮንፊደንስ ያለው ነው። ጉራ አይደለም፣ ሰልፍ ኮንፊደንስ ነው።